በወገብ ህመም እየተሰቃዩ ነው ወይም በወገብ ህመም የሚሰቃይ ወዳጅ ያለዎት? እንግዲያውስ የሚከተሉትን መንስኤዎችና አሳሳቢ ምልክቶች ማወቅ ተገቢ ነው። የወገብ ህመም መንስኤዎች፣ አንደኛ የወገብ ጡንቻ የሚነሳ ህመም ወይም መስል ስትሬን፣ ሁለተኛ የወገብ አጥንትና ዲስክ መበላት ወይም ዲጀነሬቲቭ ዲስክ ዲዚዝ፣ ሶስተኛ የዲስክ መንሸራተት ወይም ዲስክ ሄርኔሽን፣ አራተኛ የነርቭ ዘንግ መተላለፊያ መጥበብ ወይም ስፓይናል ስቴኖሲስ ሲሆኑ ሌሎችም ይጠቀሱበታል። ታዲያ አሳሳቢ ምልክት የምንላቸው አንደኛ በመቀመጫና በግራ አካባቢ የመደንዘዝ ስሜት ካለ፣ ሁለተኛ ከወገብ ህመሙ ጋር ተያይዞ የከፍተኛ የሆነ የሰውነት ሙቀት መጨመር ካለ፣ ሶስተኛ ከፍተኛ የሆነ የክብደት መቀነስ ካለ፣ አራተኛ ጧት የሚታይ ከ30 ደቂቃ በላይ የሚቆይ የእግር መስነፍ ካለ፣ አምስተኛ የወገብ ህመሙ ከመውደቅ አደጋ ጋር የተያያዘ ከሆነ ወይም ከ6 ሳምንት በላይ የቆየ ከሆነ እነዚህ አሳሳቢ ምልክቶች ስለሆኑ በአቅራቢያ ወደሚገኝ የጤና ተቋም እንዲሄዱ እንመክራለን። እርስዎም ይህንን አገልግሎት ማግኘት ከፈለጉ በፍቅረ ሰላም አጠቃላይ ሆስፒታል ያገኛሉ። ስሜ ዶክተር ዳንኤል ታረቀኝ ይባላለሁ። በፍቅረ ሰላም አጠቃላይ ሆስፒታል የፋሚሊ ሜዲሲን ስፔሻሊስት ነኝ።